አንድ ያዳምጡኝ እስኪ። ሴቶች እንዴት በአይነ ጥላ እንደሚጠቁ እስኪ ደግሞ ዛሬ ነው። እንግዲህ ይሄ ቻናል በነገራችሁ ላይ ስለ ርኩሳን መናፍስት በደንብ አድርገን የምንማማርበት ቻናል ነውና እንዴት ነው ሴቶች አይነ ጥላ እንዴት ነው ሊያጠቃቸው የሚችለው የሚለውን ነገር በደንብ እንድናይበት ብዬ ነውና ሴት ልጅ እንዴት በአይነ ጥላ ልትጠቃ ትችላለች የሚለውን ስናይ ሴት ልጅ በባሏ በፍቅረኛዋ በወንዶች እንዴት ትጠላለች? እንዴት ወንዶች ቀርበው ይርቋታል? እንዴት ነው ወዶ ባጭር ጊዜ ይርቋታል፣ ይጠሏታል? ለምንስ ወንዶችን በፍቅር ቀርባ ትርቃቸዋለች? እንዴት ለምንስ ነው ወንዶች የሚጠሏት? አንድ ሴት ልጅ ውበት ሳያንሳት፣ ቅልጥፍና ሳያንሳት፣ ጓደኞቿ፣ ዘመዶቿ፣ የሷ እኩዮች ፍቅረኛ እያያዙ እያገቡ እሷ ቆማ የምትቀረው ለምንድን ነው የሚለውን እስኪ እንየው ዛሬ። አይነ ጥላ ገርጋሪ ወይም የዛሩ ላጅ የሚባለው መንፈስ ብዙን ጊዜ ከሴቶች ግንባር ላይ ተቀምጦ ባሏ፣ የፍቅር ጓደኛዋ፣ በጥቅሉ ሁሉም ወንድ እንዲጠላትና በወንዶች ዘንድ የማትረባ ከንቱ ሰው መስላ እንድትታይ ያደርጋል። የመልክ፣ የጸባይ፣ የሴትነት፣ የእውቀት ችግር ሳይኖርባት ሴት ልጅ ወይ ጎዶሎ ሳይኖራት ምንም ነገር ሳይኖርባት የገርጋሪ መንፈሱ ወይም አይነ ጥላው በሷ ላይ ሆኖ ወንዶች ቀርበው ፍቅር ሲጀምሩ መንፈሱ ከፍተኛ ቅናት ስለሚያድርበት ወይም ሚስቴ ናት ብሎ ስለሚያስብ በወንዶች በኩል ወንድ ላይ ያድርና ተዋት አትረባህም፣ አትመጥንህም፣ አትጠቅምህም፣ ክፉ ናት፣ አታምርም እያለ አእምሮ ላይ በማንሾካሾክ እንዲተዋት ያደርጋል ማለት ነው። ከተለያየ በኋላ ደግሞ ሳትበድለኝ ክፉ ሳታናግረኝ ለምን ተውኳት ምን ስጎደለ እያለ ራሱን በራሱ እንዲጸጽተው ያደርጋል። ይሄ አይነ ጥላ ማለት ነው። በጣም ክፋቱ ደግሞ ይሄ ነው። ሴቶችም ወንዶችን ወዳ ከቀረበቻቸው በኋላ መጥፎ ነገር ሳታይባችሁ ምንም ነገር ወንዶች ማለት ነው ምንም ነገር ወንዳውነት ሳይጎላችሁ ምንም ሳይላችሁ እሷ ጋር ደግሞ ይሆንና አይሆንሽም፣ አያስፈልግምሽ፣ አይመጥንሽም በማለት ስልኳን አጥፍታ እንድትርቃቸው እንድትሰወራቸው ያደርጋትና ከተለያዩ ከተረሳሱ በኋላ ምን አርጎሽ ነው የተውሹ ግን እያለ እንደገና እንዲጸጸት ያደርጋል። ብዙዎችን ደግሞ የሚጠቅማቸው የሚሆናቸውን ሰው አስቶ ከማይጠቅማቸውና ከሱሰኛው ካጫሹ ከጠጩ አላማ ከሌለው ወስዶ ያላትማቸውና እያጓተተ ከንቱ አድርጎ እድሜ ልካቸውን እንግዲህ ከንቱ ህይወት እንዲመሩ ያደርጋቸዋል ማለት ነው። በጣም የሚገርመው ደግሞ በውጫዊ ፍቅር ምንም ትዳር ምናምን ሳይኖር ማለት ከ7 ዓመት 10 ዓመት 15 ዓመት ያቆያቸውና ወደ ትዳር ሲገቡ ደግሞ ብትንትናቸው እንዲወጡ ያደርጋል ማለት ነው። የሴት ልጅ የአይነ ጥላ ወይም ወንድ ዛር ሴቷ ብታገባ እንኳን ከባሏ ጋር ሰላም ማሳጣት፣ ማነጫነጭ፣ ማጋጨት፣ ከፍተኛ የሆነ ኩርፍት ማድረግ፣ በረከት ማሳጣት፣ እንዳይግባቡ ማድረግ፣ አንድ ቋንቋ እያወሩ እንዳይግባቡ ማድረግ፣ ሲለያዩ ደግሞ ማነፋፈቅ፣ ሊረገዝ ሲል ጽንሱን ማጨናገፍ፣ በወር አበባ መልክ ጽንሱን አጨናቅፎ ማስወገድ፣ ከማህፀን ውጪ ማርገዝ፣ የማህፀን ቱቦ መዘጋት፣ በኪንታሮት፣ በማህፀን ካንሰር፣ በማህፀን እጢ ምናምን እያደረገ ጉስቆል እያደረገ እንግዲህ የክፉ አይነ ጥላ ማለት ነው ህይወታችን ይበጠብጣል። በተለይ ሴቶች ላይ ደግሞ በጣም በተለይ ቆንጆ የሚባሉ ሴቶች ላይ ጫናው በዛ ነው ማለት ነው። በቀጣይ